ጋብቻን፣ ፍቺን፣ ሞትን እንዲሁም ጉዲፈቻና ወሊድን በአዋጁ ላይ በተቀመጠው ጊዜ ውስጥ ባናስመዘግብ ምን ሊያጋጥመን ይችላል? ምን ችግር ይፈጠርብናል? እንግዲህ እንደሚታወቀው በወሳኝ ኩነት ቀርበን ልናስመዘግባቸው ከሚገቡ 5 ነገሮች ውስጥ ወሊድን ወይም መውለድን በ90 ቀን ውስጥ ማስመዝገብ እንዳለብን፣ ጋብቻን፣ ፍቺን፣ ሞትንና ደግሞ ጉዲፈቻን በ30 ቀን ውስጥ ቀርበን ማስመዝገብ እንዳለብን በወሳኝ ኩነት የአዋጁ ይደነግጋል። አንዳንድ ጊዜ ግን ሰዎች የመረጃ እጥረት ወይ ደግሞ ካለመሸት የተነሳ በእነዚህ ጊዜያት ውስጥ ሳያስመዘግቡ ይቆያሉ ማለት ነው። እና እነዚህ ባናስመዘግብ የሚደርስብን ወይም ደግሞ የምናጣው ጥቅም ምንድን ነው የሚለውን ነገር ስናይ መጀመሪያ በእነዚህ ቀናቶች ውስጥ ካላስመዘገብን ወሊድን በ90 ቀን፣ ጋብቻን፣ ፍቺን፣ ጉዲፈቻን እና ሞትን በ30 ቀን ውስጥ ካላሳወቅን ዘግይተን እስከ 1 ዓመት ድረስ ልናሳውቅ እንችላለን። ዘግይቶ የተመዘገበ ተብሎ ይያዛል። በ1 ዓመት ውስጥ ማድረግ እንችላለን። ይሄ እንግዲህ የተለያየ ጥቅም ይኖረዋል። መብታችን ከማስከበር አንጻር የተለያዩ ሂደቶችን በፍርድ ቤትም በተለያዩ መንግስት አካላት ለምናቀርባቸው ጥያቄዎች ሁሉ ይሄ ማስረጃ በጣም ጠቃሚ ስለሚሆን ማለት ነው። ከዛ በዘለለ ደግሞ ለመንግስት ለስታቲስቲክስ ምን ያህል ሰው ተወለደ በአመት ውስጥ፣ ምን ያህል ሰው ሞተ፣ ምን ያህል ጋብቻ ተፈጸመ፣ ምን ያህል ፍቺ ነበረ፣ እንዲህ ደግሞ ምን ያህል ጉዲፈቻ ተፈጽሟል የሚለውን ለመንግስት ለዳታ ወይም ደግሞ ለስታቲስቲክስ ይጠቅማል ማለት ነው። ከዛ በዘለል ግን በ1 ዓመት ጊዜ ውስጥ ሰው ባይመዘገብ ከ1 ዓመት በኋላ ቆይቶ የሚመዘገብ ምን ይሆናል? ማስረጃው ስቲል ይሰራል፣ ቫሊድ ነው። ያ ግለሰብ ለግሉ መጠቀም ይችላል። ለሚያስፈልገው ማንኛውም የመንግስት ተቋም ሊጠቀምበት ይችላል። ነገር ግን በመንግስት ዳታ ውስጥ አይገባም ማለት ነው። ማለትም ለስታቲስቲክስ ፐርፐዝ አያገለግልም ማለት ነው። ኦልሬዲ በ1 ዓመት ውስጥ የተሰሩትን ስለሆነ ዳታውም ይዘው ጊዜው ስላለፈበት ለስታቲስቲክስ ዳታ አይጠቀምም ማለት ነው። ለግለሰቡ ግን ለግል መረጃ ያገለግላል ማለት ነው። ስለዚህ በተለይ ደግሞ በፍርድ ቤቶች ለሚደረጉ ማንኛውም አይነት ክርክሮች በተለይ ከሞት ጋር ከውርስ ጋር በፍቺ ወቅት ደግሞ ሲደረግ ከንብረት ጋብቻ መኖር አለመኖሩን ከማረጋገጥ አንጻር ጥቅም ስላላቸው እንግዲህ ውልደት ሲኖር በ90 ቀን፣ ጋብቻ፣ ፍቺ፣ ጉዲፈቻ እንዲሁም ሞት ሲኖር ደግሞ በ30 ቀን ውስጥ ቀርበን ወሳኝ ኩነት ብንመዘገብ በኋላ ከሚመጣብን መጉላላት እንድናለን ማለት ነው።